የታሪኩ መጀመሪያ ላይ ለበርካታ ቀናት በረሃብ ሲሰቃይ የነበረ አንድ የጎዳና ውሻ እንመለከታለን። በረሃቡ ምክንያት ምግብ ፍለጋ ሲንከራተት ይውላል። በመጨረሻም የዶሮ መሸጫ መደብር ደርሶ በሆነ ዘዴ አንድ አጥንት መስረቅ ይሳካለታል። ነገር ግን እየሸሸ ሳለ ከአንድ ሰው ይጋጭና አጥንት ወድቆ በሰዎች ግርግርና ሁካታ ውስጥ ይጠፋበታል። ውሻው እጅግ አዘነ። የተሰማው ተስፋ መቁረጥ በአይኖቹ ላይ በግልጽ ይታይ ነበር። ልክ በዚያን ጊዜ አንድ ሰራዊት በዚህ አካባቢ ሲያልፍ አየ። ከነሱ መካከል ሮበርት የሚባል ወታደር ነበር። ሮበርት ውሻውን ሲያየው አንድ ብስኩት ሰጠው። የውሻው አይኖች በደስታ አበሩ። ከዚያ ቅጽበት ጀምሮ ሮበርት ወዳለበት ሁሉ መከተል ጀመረ። ታሪኩ እንደሚነግረን በሁለተኛው ዓለም ጦርነት ወቅት የፈረንሳይና የብሪታንያ ወታደሮች ከጀርመን ጦር ጋር አብረው ሲዋጉ አሜሪካም በጦርነት ውስጥ ተሳትፋለች። አሜሪካ በጀርመን በማንኛውም ዋጋ ማሸነፍን ትፈልግ ነበር። ለዚህም ሲባል አስፈላጊ ሆኖ ሲገኝ ወደ ጦር ሜዳ እንዲላኩ የሀገሪቱ ወጣቶች ወታደራዊ ስልጠና መስጠት ጀመሩ። ሮበርትን በመከተል ውሻው በመጨረሻ ወደ ስልጠና ቦታ ደረሰ። ሮበርት ከሌሎች ወታደሮች ጋር ወደ ካምፑ ሲገባ ውሻው በተሰበረ ግድግዳ በኩል ዘልቆ ገባ። የምግብ ሽታውን እየተከተለ ወደ ኩሽና ውስጥ ገባ። ነገር ግን ምንም ሳይበላ ሼፉ አይቶት በቁጣ አስወጣው። ውሻው እየሮጠ ሲወጣ እንደገና ከሮበርት ጋር ተጋጨ። ሮበርትን ማየቱ እንደገና ደስታን ፈጠረለት። ሮበርት በተጨማሪ ብስኩት እንደሌለው ሊያስረዳው ቢሞክርም ውሻው ግን ሊረዳው አልቻለም። እሱ የሚፈልገው ከሮበርት ጋር ብቻ መቆየትን ነበር። ስልጠናው እየተካሄደ እያለ አንድ ከፍተኛ መኮንን ውሻውን አስተውሎ ወዲያውኑ ወደደው። ሮበርት በስልጠናው ሲያልቅ ውሻውን ምግብ ማግኘቱን እንዲያረጋግጥ ነገረው። በኋላ ላይ ሮበርት ውሻውን ወደ ካንቲ ወስዶ አበላው። የሮበርት ጓደኞች ኮሎኔሉ ውሻውን ካየ እጅግ ተቆጥቶ በካምፑ እንደሚያስወጣው አስጠነቀቁት። በሚቀጥለው ቀን ሮበርት ከሌሎች ወታደሮች ጋር ሊሰለጥን ውሻውን አብሮት ይሮጣል፣ ይጫወታል፣ ጊዜውን በሙሉ አብሮት ያሳልፋል። በስልጠናው ወቅት ከፍተኛ መኮንኖች እንደ ተራ የጎዳና ውሻ ሳይሆን ይህ ውሻ በጥይት ድምፅ እንደማይፈራ አስተዋሉ። እንዲያውም የሰዎችን ትዕዛዝ በፍጥነት ይረዳል። ይህ ውሻ ተራ እንዳልሆነና ለወታደራዊ አገልግሎት ሊውል እንደሚችል አሳመናቸው። በዚያው ምሽት ውሻው እየተጫወተ ሮበርት ስቱቢ የሚል ስም አወጣለት። የሰዎችን ትዕዛዝና ቋንቋ እንዲረዳም ማሰልጠን ጀመረ። በሚቀጥለው ቀን ኮሎኔሉ መኮንኖቹን ለመገናኘት ወደ ካምፑ ሲመጣ ስቱቢም እዛ ነበር። ስቱቢ ሁሉም መኮንኖች ለኮሎኔሉ ሰላምታ ሲሰጡ አይቶ እሱም እነሱ ለኮሎኔሉ ሰላምታ ሰጠ። ኮሎኔሉ በዚህ በጣም ተደንቆ ስቱቢን በካምፕ ውስጥ እንዲቆይ ፈቀደ። በካምፑ ውስጥም ሲኖር ስቱቢ የሁሉ ሰው ተወዳጅ ሆነ። ትዕዛዞችን መረዳት ጀመረ። መኮንኖችም እጅግ ይወዱት ነበር። ብዙም ሳይቆይ መኮንኖች ወደ ጦር ሜዳ የሚሄዱበት ቀን ደረሰ። ክፍላቸው ያንኪ ዲቪዥን ይባላል። ወደ ጦርነቱ ከመላካቸው በፊት ኮሎኔሉ ለመኮንኖቹ መልካም ዕድል ተመኝቶ ስቱቢ የሚቀጥለውን የወታደሮች ቡድን ለማሰልጠን በካምፑ እንዲቆይ አዘዘ። ይህ መስማት ሮበርትን በጣም አሳዘነው። ከስቱቢ መለየት አልፈለገም፣ ነገር ግን ምርጫ አልነበረውም። ከመሄዱ በፊት ሮበርት ለስቱቢ አንድ ባጅ ሰጠው። ስቱቢ ባጁን ሲቀበል በጣም ተደሰተ። ሮበርት ሼፉን ስቱቢን እንዲከባከበው ነግሮት ከሌሎች ወታደሮች ጋር ወደ ባቡር አቀና። በሆነ መንገድ ስቱቢ የታሰረበትን ገመድ ፈቶ የሮበርትን ሽታ እየተከተለ ሮበርትና ሌሎች ወታደሮች ወደሚሳፈሩበት ባቡር ደረሰ። እንደ ጭነት መርከቡ በሚጫን ሳጥን ውስጥ ተደበቀ። ሲመሽ በመርከቡ ላይ ያሉ ሁሉም ሰው ተኙ። በዚያን ጊዜ ስቱቢ ከሳጥኑ ወጣ። በመርከቡ ውስጥ ሮበርትን መፈለግ ጀመረ። በመጨረሻም አገኘው። ሮበርት ስቱቢን በመርከቡ ላይ ሲያይ በጣም ደነገጠ። የሮበርት ጓደኛ ኦልሰን ጄኔራሉ ስለ ስቱቢ ካወቀ ሁሉም ከባድ ችግር እንደሚደረጉ ነገረው። በዚህም ምክንያት ስቱቢን ተደብቆ እንዲቆይ ለማድረግ ሞከሩ። ነገር ግን ስቱቢ በድንገት ከጄኔራሉ ጋር ተጋጨ። ሮበርትና ሌሎች ወታደሮች ለጄኔራሉ ሰላምታ ሲሰጡ ስቱቢም እንደነሱ ሰላምታ ሰጠ። ከዛ ጄኔራሉ የወደቀበትን በትር በአፉ አንስቶ ሰጠው። ጄኔራሉ
በዚህ ሁሉ ነገር ተደንቀው ነበር። ስቱቢ በጦር ሜዳ ጠቃሚ እንደሚሆን እርግጠኛ ሆኑ። በዚህም የተነሳ ካፒቴኑ ስቱቢን በይፋ የሮበርት ክፍል አባል እንዲሆን አደረገው። ከዚያ በኋላ ልክ እንደ ሌሎች ወታደሮች ስቱቢም የራሱ የሆነ የሰሌዳ ስም ተሰጠው። በዚህ ሁኔታ ውስጥ ነው ስቱቢ ከጎዳና ውሻነት ወደ ወታደራዊ ውሻነት የተቀየረው። አሁን ስቱቢ ከሮበርትና ከክፍሉ ጋር ፈረንሳይ ደረሰ። እዚያ የብሪታንያና የፈረንሳይ ከጀርመን ወታደሮች ጋር አብረው እየተዋጉ ነበር። ነገር ግን የጀርመን ኃይሎችን እየበለጧቸው ነበር። ከጀርመን ጥቃቶች አንዱ በነበረበት ወቅት ብዙ የአሜሪካና የብሪታንያ ወታደሮች በፈረንሳይ ስር ተቀበሩ። ስቱቢ በጀግንነት እነሱን መፈለግ ጀመረ። ከፍርስራሹ ስር በመግባት በማውጣት ብዙ ሕይወቶችን አዳነ። ሮበርት የፈረንሳይ ወታደር ጓደኛውን ጋስቶን ሲያገኘው ጋስቶም እሱን በማየቱ በጣም ደስ አለው። ብዙም ሳይቆይ ሁለቱ የቅርብ ጓደኞች ሆኑ። ከዛ በኋላ ጋስቶ ሮበርትን እና ጓደኞቹን ወደ ካምፕ ወሰዷቸው። በመንገድ ላይ በጀርመን ጦር ሙሉ በሙሉ በወደመችው ከተማ ውስጥም አለፉ። ካምፑ ውስጥ ሁሉም ሌሊቱን አረፉ። በሚቀጥለው ጠዋት ሮበርት ጋስቶን እና ስቱቢን ጋር ለጥበቃ ወጡ። ከትልቅ አለት ጀርባ ተደብቀው የጀርመን ወታደሮችን በአይን መነጽር ሲመለከቱ ጀርመኖች በከተማዋ ላይ መርዛማ ጋዝ ለመልቀቅ እያቀዱ እንደሆነ አወቁ። ይህን እንደተገነዘቡ ሮበርት ጋስቶንና ስቱቢን ሰራዊታቸውን ለማስጠንቀቅ ወደ ካምፓቸው መሮጥ ጀመሩ። እየሮጡ ሳለ ስቱቢ አንድ የጀርመን ወታደር ሮበርትን ሊተኩስበት እንደሆነ አስተዋለ። ወታደሩ ከመተኮሱ በፊት ስቱቢን ሮበርትን በኃይል ወደ መሬት ገፋው። ጠላታም ኢላማውን ስቶ ተኮሰ። በዚህ መንገድ ስቱቢ የሮበርትን ሕይወት አዳነ። ከዚያ በኋላ ሮበርትና ጋስቶን በዛፍ ግንድ ጀርባ ስር ተደበቁ። እዚያ ሮበርት ሁኔታውን ምን ያህል አደገኛ እንደሆነ ተገነዘበ። የጀርመን ወታደሮች በየአቅጣጫው እያነጣጠሩባቸው ነበር። በዚህ ምክንያት ሮበርት ለስቱቢ የጋዝ የመከላከያ ጭንብል አሳይቶ ስለ መርዛማ ጋዝ ጥቃቱ ለሁሉም ሰው እንዲያሳውቅ ምልክት ሰጠው። ስቱቢ የሮበርትን ምልክት ወዲያውኑ ተረድቶ ወደ ካምፑ እንዲሮጥ አደረገው። እዚያ እንደደረሰ ስቱቢ በአፉ የጋዝ ጭንብል ያዘ። ወታደሮቹ ምን ሊላቸው እንደፈለገ ወዲያውኑ ተረዱ እና በፍጥነት ጭንብላቸውንም አደረጉ። ብዙም ሳይቆይ የጀርመን ጦር መርዛማ ጋዝ የተሞላ ኬሚካል ሮኬቶችን ወደ ሰማይ ማስወንጨፍ ጀመሩ። በጥቂት ጊዜ ውስጥ አረንጓዴ ጋዝ በየቦታው መስፋፋት ጀመረ። ሮበርት ከሜዳው አጠገብ አንድም መንደር ለሞት የሚዳርግ ጋዝ ሊደርስበት ነበር። ነገር ግን ጋዙ መንደሩ ከመድረሱ በፊት ስቱቢ ቀድሞ ደረሰ። በከፍተኛ ድምፅ ያለማቋረጥ ጮኸ። መንደሩ በስቱቢ ባህሪ ተደናገጡ። በተመሳሳይ ጊዜ ሰማዩን በድንገት አረንጓዴ ሆኖ መርዛማ ጋዝ በየቦታው ሲስፋፋ አዩ። ሁሉም ወዲያው ጭንብላቸውን አደረጉ። ስቱቢ ውጭ እያለ ሮበርትና ጋስቶን በፈረስ በድንገት ደረሱ። ስቱቢ በፍጥነት ወደ አንዱ ቤት ወሰዱት። ከጋዙ ለመጠበቅ አፉን ጨርቅ አደረጉለት። መርዛማው ጋዝ በመጨረሻ ሲጸዳ ሁሉም ወደ ውጭ ወጡ። መንደሩ ስቱቢን በማየታቸው በጣም ደስ አላቸው። ምክንያቱም የዳኑበት ምክንያት በሱ ነበር። ከዚያ ቅጽበት ጀመሩ መንደሩ እንደ ጀግናቸውም ማየት ጀመሩ። ወደ ካምፑ ከተመለሱ በኋላ ካፒቴኑ የጀርመን ተኩስ ከተጀመረ ጀምሮ አንድ ወታደር እንደጠፋ አስተዋወቀ። ብዙ ቢሞከርም ማንም ሊያገኘው አልቻለም። ስቱቢ የካፒቴኑን ንግግር ተረዳ። በኃይለኛ የማሽተት ችሎታው በመጠቀም የጀርመን መድፍና ጥይቶች የጠፋውን ወታደር መፈለግ ጀመረ። በመጨረሻም የቆሰለውን ሰው በተሳካ ሁኔታ አገኘው። አሁን የጭስ ቦምቦችን በመጠቀም ወታደሮቹ የቆሰለውን ሰው ማዳን ችለዋል እና ስቱቢም ጀግንነት ምክንያት የወታደር ሕይወትን ታደገ። ከዚያ በኋላ የሮበርት ክፍል ወደ ሌላ ጦር ሜዳ እንዲዘዋወር ትዕዛዝ ደረሳቸው። ከመሄዳቸው በፊት ከመንደሩ አንዲት ሴት በገዛ እጇ የሰፋችለትን ጃኬት ለስቱቢ ሰጣቸው። ጋስቶንም ሌላ መርዛማ ጋዝ በጥቃት ቢከሰት ጥበቃ እንዲኖረው ትክክለኛ የጋዝ ጭንብል ሰጠው። ለሁሉም ደህና ሁኑ ካሉ በኋላ ጉዟቸውን ቀጠሉ። በሚቀጥለው ትዕይንት ኮሎኔሉ ለሁሉም ወታደሮች አሁን ከጀርመን ጦር ጋር ፊት ለፊት መፋለም እንዳለባቸው አሳወቀ። እንደደረሱ በእነሱና በጀርመኖች መካከል ኃይለኛ አደገኛ ጦርነት ተቀሰቀሰ።
በዚህ ጦርነት ወቅት ስቱቢ እንደገና ወሳኝ ሚናን ተጫውቶ ብዙ ህይወቶችን ለማዳን ረድቷል። በአንድ ወቅት ስቱቢ በጥበብ ብዙ የጀርመን ወታደሮችን እሱን እንዲያሳድዱ በማታለል በቀጥታው አሜሪካ ጦር ካምፕ መራቸው። እዚያም የአሜሪካ ወታደሮች ምርኮኛ አደረጓቸው። ነገር ግን ጦርነቱ ወቅት ስቱቢ አንድ ወታደርን ከቦምብ ፍንዳታ ሊያድን ሲሞክር ራሱን ከፍተኛ ሁኔታ ተጎዳ። ሮበርት ስቱቢን ሲጎዳ ሲያየው ወዲያውኑ ወደ ካምፕ ተሸክሞት ሄደ። ዶክተሩም ለሕክምና ስቱቢን ወደ ሆስፒታል ላከው። ከስቱቢ መለየት ሮበርትን ልቡን ሰበረው። ከአሁን በኋላ በጦርነቱ ላይ ትኩረት ማድረግ አልቻለም። በተመሳሳይ ጊዜ ጋስቶም ወደ ራሱ ካምፕ እንዲመለስ ትዕዛዝ ደረሰው። ሮበርት በሐዘን ደህና ሁን አለው። ምክንያቱም ስቱቢ ከሄደ በኋላ ጋስቶን ደስተኛ ጊዜ የሚያሳልፍበት ብቸኛው ጓደኛው ነበር። ነገር ግን አሁንም ጋስቶም እየሄደ ነው። ብቻውን እና በጭንቀት ሆኖ ነበር። ሮበርት ለእህቱ ደብዳቤ ጻፈ። የስቱቢ መጥፋት በጣም ስለጎዳው በመጨረሻም ታመመ። ዶክተሮች ሮበርትን ሲመረምሩ ብዙ መቆየት እንደማይችልና በቅርቡ ሊሞት እንደሚችል ተረዱ። ይህ በእንዲህ እንዳለ በከተማው የስቱቢ የቆሰለው እግር ሙሉ በሙሉ አልዳንም ነበር። ምንም እንኳን ሮበርትን ለመፈለግ ከሆስፒታል ወጣ። በጉዞ ወቅት ስቱቢ በእግሮቹ ላይ ህመም የሚሰማው ነበር። ነገር ግን ተስፋ ለመቁረጥ ፈቃደኛ አልነበረም። ባለቤቱን በመፈለግ ያለማቋረጥ መንገዱን ቀጠለ። በአንድ ወቅት በድካምና በህመም ተውጦ ስቱቢ መሬት ላይ ወደቀ። ነገር ግን እንደገና ተነሳ። በአይኖቹ ውስጥ ያለው ብቸኛ ነገር ቢኖር ሮበርትን የማግኘት ቁርጠኝነት ነበር። በመጨረሻም ስፍር ቁጥር የሌላቸውን ችግሮችን ካሸነፈ በኋላ ስቱቢ ሮበርትን ማግኘት ቻለ። ሮበርት ስቱቢን እንደገና ሲያየው በጣም ተደሰተ። የስቱቢ መገኘት ብቻ ሮበርትን ከትኩሳት እንዲያገግም ረድቶታል። በጥቂት ቀናት ውስጥም ወደ ቀድሞ ሁኔታው ተመለሰ። ከስራ እረፍት ላይ ያለ ሮበርትና ከስቱቢ ከጓደኞቹ ጋር ወደ ፓሪስ ተጓዘ። እዚያ ከስቱቢ ጋር አስደናቂ ጊዜንም አሳለፈ። ሁለቱ አብረው ይደሰቱ ነበር እና በየቦታው ያሉ ሰዎች ከስቱቢ ክብር ይሰጡት ነበር፣ ምክንያቱም በጀግንነትና በታማኝነት በዓለም ዙሪያ ታዋቂ ሆኗል። በዚህ ጊዜ ስቱቢ የጀርመን ሰላይን ለመያዝ ወታደሩን ረድቶታል። በዚህ ስኬት የተደነቁት ጀነራሉ ስቱቢን ወደ ከፍተኛ የመኮንነት ማዕረግም አሳደጉት። ሮበርትም እንዲሁ አድጓል። አሁን ስቱቢ በካምፕ ውስጥ ካሉ ብዙ የመከላከያ መኮንኖች በላይ ሆኗል። በዚያን ጊዜ ጋስቶን እንደገና ተመለሰ። በሚቀጥለው ትዕይንት የአሜሪካና የፈረንሳይ ጦር ከወታደሮች ጋር በመቀናጀት እንዲያፈገፍጉ አስገደዷቸው። ጋስቶ እና ሮበርት የጀርመኖችን የታላቁ ታንከሮችን ሲመረምሩ በጣም ደነገጡ። ምክንያቱም የጀርመን መከላከያዎች በሚያስደንቅ ሁኔታ ጠንካራ ሁኔታ ላይ ሆነው እየጠበቁ ነበር። እዚያ አንድ ወታደር መንግስት በሚቀጥለው ጠዋት ተኩስ አቁም እንደሚያውጅ ስለሚጠበቅ ጦርነቱ ሊያልቅ እንደሆነ ነገራቸው። አዛዡ ይህንን አረጋግጦ በሚቀጥለው ቀን በትክክል በጠዋቱ 11 ሰዓት ላይ ይፋዊ የተኩስ አቁም መግለጫ እንደሚሰጥና ጦርነቱ እንደሚያበቃ ተናገረ። ይህን ዜና መስማት ሮበርትና ሁሉንም ወታደሮች እጅግ በጣም አስደሰታቸው። ምክንያቱም አሁን በመጨረሻ ወደ ቤታቸው ለመመለስ ይችላሉ። ነገር ግን በሚቀጥለው ቀን የጀርመን ወታደሮች በድንገት ሌላ ጥቃት ሰነዘሩ። በሁለቱ ጦር መካከል ጉዳይ ጦርነት እንደገና ተቀሰቀሰ። ውጊያው በሚካሄድበት ወቅት ሮበርት ጋስቶን ብቻውን ወደ ግንባር ሲሄድ አየው። ስቱቢም አስከትሎ ወዲያውኑ ተከተለው። ወደፊት ከሄዱ በኋላ ሮበርት ሁለት የጀርመን ወታደሮች ጋስቶን በየአቅጣጫው ከበውት እንደሆነ አስተዋለ። ጓደኛው በአደጋ ውስጥ ሲያይ ሮበርት ስቱቢን ይዞ ሊረዳው በፍጥነት ተጠጋ። ነገር ግን ልክ በዚያን ጊዜ የተኩስ አቁም በይፋ ታወጀ። የጀርመን ወታደሮች መሳሪያቸውን ጥለው እጃቸውን ሰጡ። ሮበርትና ሰዓቱን ተመለከተና በትክክል 11 ሰዓት መሆኑን አየ። ጦርነቱ በመጨረሻ አበቃ። አሁን ሮበርትና ስቱቢ ወደ ቤት መመለስ ይችላሉ። ስቱቢ ወደ ቤት መመለሱ በጣም ተደስቷል። የመመለስ ደስታ በአይኖቹ ላይ በግልጽ ይታይ ነበር። ነገር ግን ከመሄዳቸው በፊት ሮበርትና ስቱቢ በመጀመሪያ የቆሰሉ ጓደኞቻቸውን መፈለግ ጀመሩ። በዚህ ፍለጋ ወቅት ሮበርት የቅርብ ጓደኛውን ኮፍያ አገኘ። ይህ ማለት በጦርነቱ ተገድሏል ማለት ነው። ይህም በማየቱ ሮበርትን ልቡን ሰበረው። ከጋስቶ ጋር በመሆንም ለቅርብ ጓደኛው የመጨረሻውን ስንብት አደረገ። ከዚያ በኋላ ሮበርት ከጋስቶን ተለየ እና ስቱቢ ከካምፑ በቀሩት መኮንኖች ታጅበው ወደ ከተማ ጉዞ ጀመረ። በወደቡ ላይ ስቱቢን ቤት ለመቀበል ሙሉ ህዝቡ ተሰብስቦ ነበር። አሁን ድረስ ስቱቢ በመላው ሀገሪቱ ብሔራዊ ጀግና ሆኗል። እዚያ
ከፍተኛ ወታደራዊ መኮንን በሚሰጥ ክብር ተቀበሉት። አንድ ፎቶግራፍ አንሺ የስቱቢን ታሪካዊ ፎቶግራፍ አነሳ። ይህ ታሪክ በእውነተኛ ክስተቶች ላይ የተመሰረተ ስለሆነ እስከ ዛሬ ድረስ በዓለም ዙሪያ ታዋቂ ሆኖ የቀጠለ ምስል ነው። እናም ፊልማችን በዚህ ይጠናቀቃል። ማጠቃለያው እንደተመቻችሁ ተስፋ እናደርጋለን። እስከ መጨረሻው ከደረሱ ቪዲዮውን ላይክ እና ሼር በማድረግ ሰብስክራይብ በማድረግ ይህን ቻናል ይተባበሩ።